በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ኦርቶዶክሳውያን በሀገርም ውስጥ በውጭም ዓለም ያላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። አባቶቻችን በንግግራቸው አንድ የሚሉት ንግግር አለ። የትልቅ ትንሽ፣ የትንሽ ትልቅ። ይህ ንግግር በትክክል እውነት አለው ወይንስ የለው? ይህንን ቪዲዮ የምትመለከቱ እስከ መጨረሻው ተመልከቱት፣ ታተርፉበታላችሁ። የትንሽ ሰው ትልቅ፣ የትልቅ ሰው ደግሞ ትንሽ ብለው ይናገራሉ። ይህንን ንግግር ብዙዎቻችን እንሰማለን። አንዳንድ ሕፃናት የሚሰሩትን ስናይ ከዕድሜያቸው በላይ ሲሰሩ እንደነቃለን። የትልቅ ሰው ስራ የሚሰሩ ሕፃናት አሉ። አንዳንድ ደግሞ በዕድሜያቸው ትልቅ ሰው ሆነው ዕድሜ ቁጥር ብቻ ሆኖባቸው የሚሰሩት የሕፃን ስራ የሚሰሩ የሚናገሩት የሚያደርጉት ሁሉ የሕፃን ስራ የሆነባቸው በጣም ብዙ ሰዎች አሉ። ይቻለም ለማንኛውም ለብዙዎቻችን ትምህርት ቤት ናት እና አንዳንድ ሕፃናት ደግሞ በሚሰሩት በሚያደርጉት መልካም ነገር በሚሰሩት ሁሉ በንግግራቸው እንደነቃለን። ይህ ንግግር አባቶቻችን የሚሉት በትክክል እውነት አለው ወይስ የለው? እውነት ነው፣ እውነት አለው። በተለይ በቤተ ክርስቲያናችን ዛሬ ጥር 15 የ3 ዓመቱ ቂርቆስ ሰማዕትነት የተቀበለበት የአምላኩን ስም በአሕዛብ ፊት መስክሮ የሞተ ሰማዕት ነው። በቤተ ክርስቲያናችን ወይም በመጽሐፍ ቅዱስ በዚህ ምድር ላይ በጣም ትልቅ ዕድሜ ያለው የሚባለው በዚህ በኦሪት ዘፍጥረት ምዕራፍ 5 ቁጥር 27 ላይ ማቱሳላ ነው። ማቱሳላ በዚህ ምድር ላይ የኖረው 969 ዓመት ነው። ግን ማቱሳላ ይህንን ሰራ ተብሎ የተጻፈለት አንዳችም ነገር የለም። ነገር ግን በዕድሜ በዚህ ምድር ላይ 969 ዓመት ኖሯል ተብሎ ተጽፎለታል። ቤተ ክርስቲያን ግን ምን ትላለች? ከ969 ዓመት ከኖረው ማቱሳላ ይልቅ የ3 ዓመቱ ቂርቆስ በለጠ ትላለች። ብዙዎቻችን ዕድሜያችንን አንናገርም፣ ዕድሜያችንን እንደብቃለን። ለምን ሲባል የሰራነው ስራና ዕድሜያችን እኩል ስለማይሄድልን። ቅዱስ ቂርቆስ ሕፃኑ ቂርቆስ ግን በ3 ዓመቱ የአምላኩን ስም በአሕዛብ መካከል መስክሮ የአምላኩን ስም በአሕዛብ መካከል እግዚአብሔር አምላኩ እንደሆነ መስክሮ የሞተ ሰማዕት የሆነ ቅዱስ አባት ነው። በጣም ይገርም አይደለም? የ3 ዓመት እግዚአብሔር ገና ከእናቱ ማኅፀን ወደዚህ ምድር ሳይወጣ ስለ አምላኩ እንዲመሰክር ማድረግ ይችላል። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ቅድስት ኤልሳቤጥ ጽንሱ በማኅፀን የዘለለ ብላ ተናግራለች። ጽንሱ በማኅፀን። ቅዱስ ዮሐንስ አምላኩ ማመስገን ለአምላኩ መንበርከክ የጀመረው ከእናቱ ማኅፀን ጀምሮ አደለም። የሰው ልጅ ይሰማሉ ያዳምጣሉ ማንላቸው ፍጥረታት እግዚአብሔርን ሲያመሰግኑ ሲናገሩ እናያለን። በዚህ በኦሪት ዘኍልቍ ምዕራፍ 22 ቁጥር 22 ላይ የበልዓም አህያ በልዓም ሆይ ለምንድን ነው የምትደበድበኝ ብላ 3 ጊዜ ተናገረችው ይላል። አሁን ለምሳሌ እኛ ወይ ከቤተ ክርስቲያን ወይ ከስራ ቦታ ማታ ወደ ቤታችን ስንገባ ያሳደግነው ውሻ ወይ ያሳደግነው ድመት የት ውላችሁ ነው የመጣችሁት ቢለን እንደገና ተመልሰን ነው የምንጠፋው። እግዚአብሔር ግን እንዲህ ማድረግ ይችላል። እግዚአብሔር ይናገራሉ ማንላቸውን ፍጥረታት ሁሉ እንዲናገሩ እግዚአብሔር ያደርጋል፣ ይችላል። ስለዚህ ቅዱስ ቂርቆስና ቅድስት ኢየሉጣ ዛሬ ጥር 15 ቀን ሰማዕትነት የተቀበሉበት ነው። የሚኖሩት በሮም ነው። ሮም እየኖሩ ለእስክንድሮስ የሚባለው ከሃዲው ንጉሥ እግዚአብሔርን የማያውቀው በእምነታቸው ምክንያት ተሰደው ወደ ጠርሴስ ሄዱ። በዛም ከብዙ ፍለጋ በኋላ አገኛቸው። ነገር ግን የአምላካቸውን የፈጣሪያቸውን ስም በንጉሱ ፊት ሊንበረከኩ
አምላካቸውን ሊክዱ አልፈለጉም። እኛ የፈጠረን እግዚአብሔር ነው። በየትኛውም ቦታ ብንኖርም ባንኖርም የሚያኖረንም በዚህ ምድር ላይም እንድንኖር የሚያደርግን እግዚአብሔር ብቻ ነው። ለአንተ ጣዖት አንሰግድም አሉት። ንጉሱም ተናደደ። የብረት ጋን አዘጋጀ፣ እንደ ባቄላ ቀቀላቸው። እግዚአብሔር መልአኩን ልኮ አዳናቸው። በመንኮራኩር ፈጫቸው፣ ዓይኖቻቸውን በጉጠ ተዋጣ። መጨረሻ ላይ በዛሬው ዕለት ጥር 15 ሰማዕትነት የፈጸሙበት ዕለት ነው። በረከታቸው ከሁላችን ጋር ይኑር። ከቅዱስ ቂርቆስና ከቅድስት ኢየሉጣ ከእናቱ የምንማረው በጣም ብዙ ነገር አለ። ቅዱስ ቂርቆስ እናቱን ሳይቀር ያስተማረ፣ እንድትጨክን ያደረገ፣ የመከረ የሕፃን ትልቅ። ከቅዱስ ቂርቆስ የምንማረው በጣም ብዙ ነው። ብዙዎቻችን ንስሐ ግቡ፣ ወደ ቤተ እግዚአብሔር ቅረቡ፣ ስጋውን ብሉ፣ ደሙን ጠጡ ስንባል ዕድሜ ገና ነው እንላለን። ገና ምኑን ይዤው እንላለን። ወገኖቼ መቼ እንደምንጠራ እናውቅ። የምንጠራበትን ጊዜና ሰዓቷን ማንም አያውቅም። ድሮ አባቶቻችን አርጅተው ነበር የሚሞቱት። አሁን እኛ ያለንበት ዘመን ወገኖቼ የምናረጅበት አርጅተን የምንሞትበት ጊዜና ዘመን አይደለም። በወጣትነት የምንቀጠፍበት ዘመን። ስለዚህ ወገኖቼ በዚህ ምድር ላይ ማንም ዕድሜ ልክ የሚኖር የለም። መቼ እንደምንጠራ ማንም አያውቅም። ስለዚህ መጠራታችን መሄዳችን ስለማይቀር ተዘጋጅተን እንኑር። ባለንበት እግዚአብሔርን ፈርተን እንኑር። ባለንበት ሁሉ እግዚአብሔርን የበላይ አድርገን እንኑር። ስለዚህ ከሕፃኑ ከቅዱስ ቂርቆስ የምንማረው በጣም ብዙ ነው። በ3 ዓመቱ በዚህ ምድር ላይ 3 ዓመት ብቻ ነው የኖረው። ግን አምላኩን ከፍ አድርጎ የአምላኩን ስም በአሕዛብ መካከል ጠርቶ ስለ አምላኩ የሞተ የሰማዕትነት የተቀበለ ቅዱስ አባት ነው። ቅዱስ ቂርቆስ ከዓለም ፍጻሜ ድረስ አምላከ ቅዱስ ቂርቆስ አድነኝ፣ ጠብቀኝ እያለች ቤተ ክርስቲያን ስታስበው ትኖራለች። ወገኖቼ ይህ ዓለም ዛሬ ወጥተን ጠዋት ወጥተን ማታ ማንገባበት ዓለም። ስለዚህ ወገኖቼ ዕድሜ ገና ነው እያልን ራሳችንን አናታል። ንስሐ እንግባ፣ ተዘጋጅተን እንኑር። እግዚአብሔር ሁላችንንም ይርዳል። ይህንን መልእክት ለብዙ ሰው እንዲዳረስ ኮፕሊንክ ሼር እያደረጋችሁ አዳርሱልኝ። እግዚአብሔር በነገሮች ሁሉ ይባርከን፣ ሁላችንንም ከክፉ ነገር ያድነን፣ ለንስሐ ሞት ያብቃን። አሜን።